Halo. Nena tu. Halo. Abraham antara. Nena. Salam. Salam. Jangan masuk. Tapi ada tiga kafir di dalam nama. Ini? Oh. Coba polisi bersama lepas. Saudara yang betul. አሁን ንግግር ከነሱ ጋር ነው የሰማይ ነው አለቃ እኮ የሚሄድበትን ምክንያት ልትነግረኝ ይችላል? የአካሎችን አረኛ እኮ አውቃለሁ። የህግ አካል አላከብርም አላልኩም፣ አከብራለሁኝ። የሚሄድበትን ምክንያት ማወቅ ፈልጋለሁ። እንደምን እንደኛ ተረጋጋ እኮ ተረጋግቼ ነው እያወራሁኝ ያለሁት። አሁን አልሄድም ነው የምትለው? አልሄድም ነው ወይ የምትለው? ኃይለ ቃል መጠቀም አችልም። እኛ እኔ ምንም አላልኩትም። እያያችሁት አይደል? ብዙ ነገር ለስካለባት ይኸው እህትናታው እንደዚህ ሊያደርግህ ይችላል። ኖቤል አሁን በኋላ ይኸውልህ በቃ ዝም በለና እኔና እሱ እናውራ። እሱ ከኛ በላይ ሆኖ አይደለም አሁን ምን ለምነው ገብቶኛል። ፍቅር እንዲህ ስለፈለግን እንጂ እኛ እርምጃ አቅቶን አይደለም። ስለዚህ ተባባርን ፕሊዝ። አሁን ራመድ እኛ ጋር ብትወስነሽ ነው የሚሻለው እኮ ወስነሽ ነው እኔ ላይ ወስነሽ ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሰላም ብላችሁ ነው ባይ። እንዴት ናችሁ ቤተሰቦቻችን? ዛሬ እንግዲህ አክሲደንትሊ በማይሆን አጋጣሚ ተገናኝተናል። ፖሊስ ይዘን መሄድ ይኖርብናል፣ በህግ አካል መጠየቅ ይኖርብናል። እኔም አንዳንድ አጓጉል ነገሮችን አድርጌ ጸጸት ውስጥ ከመግባት በፊት የሆነ ነገሮችን ለማድረግ ወስነናል። የህግ አካሎችን ይዘን ወደ አብርሃም ጋር መሄድ ሳይኖርብን አይቀርም። ያንን ነገር ደግሞ አክሰፕት አድርጎ መቀበል የማይችል ከሆነ ህግ የሚፈታው ነገር ይሆናል። ብዙ ነገሮችን ለማስተካከል ሞክሬ ነበር በእኔ አይነት መንገድ። በዛም መንገድ ማስተካከል እችላለሁ፣ ግን እህቴም ተቃውማኛለች፣ ቤተሰቦቼም አይሆንም ብለውኛል። ያው እነሱን አማክሬ የማደርገው ነገር እንዳልሆነ የታወቀ ነው፣ ግን ያው ለእነሱ ማሰብ አለብኝ፣ ለራሴ ህይወት ማሰብ ስላለብኝ ፖሊስ ይዤ መሄድ ሳይኖርብኝ አይቀርም። ወይም የህግ አካል አክቹሊ የሆኑ ደህንነቶችን ጠርተናል፣ ሲቪል አባሎችን። እነሱን ይዘን ወረቀት እንዲፈርም ወይም ከህይወታችን እንዲወጣ ማድረግ ያለብንን ነገሮች በህጋዊ መንገድ ለማድረግ ወስነናል። ምክንያቱም በህግ ያልተፈታ ነገር ቢሆን ነው እንደዚህ አይነት ነገር ማድረግ ያለብኝ ብዬ አስቤያለሁ። ያው እና አቤል ላይ የሚያደረኩት ነገር ስላለ የጸጸት ሳይሆን ማድረግ ያለብንን እህቴ ባስደሰታት መንገድ ሊድ ብዬ ነው። አክቹሊ እሱ ሐሳብ ነው፣ ተገቢው ነገር ያ ስለሆነ ነው። ከዚህ በፊት በብዙ መንገድ ለማድረግ ሞክረናል፣ በጣም በብዙ አይነት መንገድ ማለት ነው። እና እኔ አሁን የምፈልገው በቃ ማለት በህግ ኃይል ፊርማውን እንዲፈርምልኝ ብቻ ነው። አሁንም ሌላ ክስና ሌላ እንጃግራንጃ አላነሳበትም። ምክንያቱም ወደ ሌላ ክስ ደግሞ ከገባሁኝ አሁን በወንጀል ላይ ወንጀል በወንጀል ላይ ወንጀል ሆኖ ማለት ምንም ቢሆን የልጅ አባት ነው። ምንም ቢሆን ጥሩ ጊዜን አሳልፈናል። እሱ እስር ቤት ቁጭ ብሎ እንትን ቢል በእንደዚህ አይነት አሁን እሱ ቢታሰር ምናምን ሳይሆን በቃ ባጭሩ ከህይወታችን እንዲወጣ ከህይወታችን የሚወጣበት መንገድ ደግሞ በህግ ነው። ካልሆነ በጉልበትም እንትን ብለናል። በጉልበትም ጥግ ድረስ መሄድ ይችላል፣ ግን ያ ነገር ብዙ ነገር አይደለም ነው እሱ ነገር መክፈት አልፈለግንም። እኛ በዛም ማድረግ እንችላለን፣ ግን መጥፎ ነው ለኛም ጥሩ አይመጣም። አይ ለኛ ሳይሆን ለኛ ችግር ለኛ ኮርታ ያው ለኛም ጥሩ አይመጣም አይደለም። ስለሽ ያሊና ካልሆነ በቀር እንደዚህ አይነት ነገር አሁን ላንተ አንድ ነገር ብታደርጉ ያንን ነው በቃ ህይወት ይመሰካከላል፣ ጥሩ ነገር አይፈጠርም። ለኛም ህይወት ማለት አንተ እንደዚህ መቼስ የሆነ ነገር ተደርጎ ህግም ዝም አይልም። ግን ያው በቃ አሁን እሱ ታስሮ ምናምን አንጃ እንዳለችው የኮተት ምናምን መሰብሰብ ሳይሆን ክሱም ምናምን እንግልት ነው። ከስራ ነው የሚያስተጓጉለን፣ ከቤተሰቦቻችን ጋር ነው እንትን የሚለን። ስለዚህ የህግ አካል ወስደን ያንን ነገር እንዲፈርምልንና እንዲተገብረው ብቻ ነው። ከዛ በኋላ ከህይወት እንዲወጣ ነው። እሷ አጠገብ እንዳይደርስ ማድረግ የምንችለውን በሙሉ እሷ ባስደሰታት መንገድ ማድረግ ስላለብን ነው። ያው በጉልበትም የሚሆን ነገር የለም። በእርግጥ ግን አንዳንዴ እላፊ የሚመጡብን ነገሮች ሲኖሩ ማድረግ ያለብን ማድረግ አለብን። በዚህ ደግሞ እህቴ ትንሽ ስለተናደደችብኝ ያንን ነገር ለማስተካከል በህጋዊ መንገድ እንሂድ ብያት ነው። የእሷ ሀሳብ ነው ሁሉም ነገር። እሺ ብዬ ተቀብያለሁ። እንግዲህ መሆንም ያለበት እንደዛ ነው። ምክንያቱም ትክክል ነሽ። ተገቢ ነገር የሚሆነው በቃ በህጋዊ መንገድ ሲሆን ያው ስሜታዊ ነው። መቼም የህግ ሰው ቆሞ እምቢ ይላል ብዬ አላስብም። እንግዲህ ያንን እምቢ ማለት ሞራል ካለው ሌላ
ነገር አለ ማለት ነው። ሌላ ሀሳብ አለው ማለት ነው። መቼስ የህግ አስከባሪ ሰው ፊት ለፊት ቆሞ ከዛ ሰው ጋር መጋፈጥ በመጀመሪያ ደረጃ እራሱ ላይ ጥንስስ ነው። ለዛ ነው ህጉ ነው ያልኩት። ሲቀጥል ደግሞ ይሄ ነገር ምንድነው ኬዙ ተብሎ ረጅም መሄዱ አይቀርም። ያ ደግሞ የሆነ የሆነ ነገርን ምንድነው ብቻ ብዙ ነገር ችግር ያመጣል። ለሱም ጣጣ ከሚበዛበት ያው የህግ አካል ወስደንለት እምቢ ላላ አይልም ሳይሆን በቃ ቢያንስ እኛ ከህይወታችን እንዲወጣ ወይ ከሷ እንዲርቅልን አንድ መስመር ሄደናል፣ አንድ እርምጃ ተራምደናል ማለት ነው። ከዚህ በፊትም ያለው እንደ ጉልበቱ እንዳለ ምናምን አለ። ያ እነዛ ስሜታዊ ሆኜ የማድረጋቸው ነገሮች ትንሽ ሰውን ልጎዳ እችላለሁ ብዬ አስባለሁ። እኔም ችግር ልፈጥር እችላለሁ። የኔንም ቤተሰቦች የሱንም ቤተሰቦች አደጋ ላይ መጣል አልፈልግም። ምክንያቱም በዚህ ብቻ ብዙ ነገር ሊፈጠር ይችላል። እሱ እንደፈለገ መሆን ይችላል፣ አይመለከተኝም። አሁንም እኮ ስሜቱ አለኝ፣ ግን እሱን ራሱ እንደፈለገ መሆን ይችላል። ቤተሰቦቹን ግን ማስጨነቅ አልፈልግም። ጥሩ አባት ነው ያለው። ጥሩ አባት ስላለው ያን የመሰለ አባት ደግሞ ማስቀየም አልፈልግም። ምክንያቱም እኔም አባት አለኝ። ኖባዬ እዛች ጋር አሁን የህግ አካል አለ እየጠበቁን ነው። ስለዚህ ከነሱ ጋር አብረን የምንሄድ ይሆናል ማለት ነው። እንግዲህ ሩሙ ይሄ ነው። Halo. እንዴት ነህ? አብርሃም አንተ ነህ? እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። ጣቢያ ልጠይቅህ ፈልገህ ነበር። እኔን? አዎ። መጥሪያ ገብተን መነጋገር እንችላለን። መግባት አይፈቀድልንም። አንተን ይዘን እንደምንመጣ ነው ተነግሮን የመጣ ነው። ገብተን ነው፣ ምንም ችግር የለውም። አውርተንም መሄድ ይችላሉ፣ ችግር የለውም። መግባት ትችላላችሁ። የሰማኸኝ ነው አብርሽ? አብርሃም መግባት ትችላላችሁ። ገብተን እናናግረው ማለት ምን እንደፈለገ አላውቅም። ጭራሽ ፖሊስ ይዘሽ መጣሽ? እሷ ጋር አለ ንግግር። አሁን ንግግር ከነሱ ጋር ነው። የሰማኸኝ ነው አለቃ? እኮ የሚሄድበትን ምክንያት ልትነግረኝ ይችላል እኮ አውቃለሁኝ። የህግ አካል አላከብርም አላልኩም፣ አከብራለሁኝ። የሚሄድበትን ምክንያት ማወቅ ፈልጋለሁ። እንደኛ ተረጋጋ እኮ ተረጋግቼ ነው እያወራሁኝ ያለሁት። አሁን ከእሷ ጋር አይደለም ንግግር እኛ ጋር። ለማንኛውም የሚሄድበትን አቸኩል እያልኩ መጀመሪያ አቸኩል እያልኩ ነው። ተረጋጋ። የሰማኸኝ ነው? እናስረዳለን። የምትሄድበትን ምክንያት እናስረዳለን። ህጋዊ ሆነን የመጣ ነው እኮ። እኔም ህጋዊ ነው ሰው ወጣት የሆነን አይደለም የመጣ ነው እኮ። ቅድሚያ አንተ መረጋጋት መቻል አለብህ ከዛ በፊት። እሺ ለምን እንዳመጣሻችሁ ልነግርህ። አንተ አሁንም እሷን ምን የምታወራው? ጤነኛ አይደለም። እየሰማህ ነው አይደል? ያው ብዙ ጊዜ ነግሬህ ነበረ እንደዚህ አይነት ነገር እንዳይፈጠር የቻልኩትን ነገር አድርጌያለሁ። ስለዚህ በጣም በብዙ መንገድ አንተን ለማግኘትና ወደ እንደዚህ አይነት ኬዝ ውስጥ እንዳንገባ በጣም ብዙ ጊዜ ሞክሬያለሁ። አሁን ከአቅሜ በላይ ስለሆነ ነው ወደ ህግ አካል ሄድኩት እና ተገቢውና ትክክለኛው ወይም ደግሞ አግባብ የሆነው መንገድ ይሄ ስለሆነ እንደዚህ አይነት መንገድ ነው እናንተ ጉዳይ የሚያልቀው ወይም ብዙ ማብራራት አይጠበቅብሽም እኮ። አይ እኔን ማሳሰርሽ፣ እኔ ልጅሽን አባት ማሳሰርሽ ተገቢ ነው? ለአንድ ነገር ሰማኝ ላይሆን ይችል ነበር፣ ግን አሁን ተገቢ ስለሆነ የአንተ መታሰር አይደለም ግዴታ ነው። ከህይወታችን እንድትወጣ ነው። ጉልበት ተጠቅሜ ሌላ ነገር ማድረግ አልፈልግም። ከአንተ ጋር ያንተንም ቤተሰቦችንም ማሳዘን ነው። አንድ ነገር ልንገርህ ወንድሜ፣ በመጀመሪያ ደረጃ ትናንትና ከትናንት ወዲያም እዚህ ሩም እየመጣ እየረበሸኝ ነበረ። ምናልባት ቪዲዮ መረጃ ሙሉ ነገር ላሳይ ይችላል። እሱ አይመለከተንም። እሱን በህግ አግባብ ከሰህ ማሳሰር ይችላል። አይደለም እኔ አሁን እጂ እናንተ ጋር ምንም የጠቆምኩበትም ምንም እንትን ያልኩት ነገር የለም። እየመጣ እየረበሸኝ ነበር። እኛም እኮ ኋላ ቀሮች አይደለንም። እየሰማን አብርሃም፣ እኛም ኋላ ቀሮች አይደለንም። ስልክ አለን፣ ስማርት ስልክ እንከታተላለን ሚዲያ። ስለዚህ አይደለ እኮ ብዙ ቤተሰብ የምትፈቱት ጉዳይ ነው ተብሎ ነው እስካሁን ዝም የተባለው አይደል? ብሶባታል። በህግ አግባብ መታለች። እስክትመጣ ነበር የተጠበቀው አይደለ? መተን እኮ እናንተን እኮ ከሚሆነው አንፃር እኮ ዝም ብለን እኮ
የሚለቀቀው ቪዲዮ እኮ ከታደርገን ሁሉን ነገር እኮ ለቅመን ማሰር እንችላለን። በህግ አግባብ መታለች። ህግ የራሱ የሆነ ስራ አለው። ህግን ተከትላ እስከመጣች ድረስ እኛ ደግሞ ህግን ተከትለን አንተን ይዘን እንሄዳለን ማለት ነው። ከሷ ጋር አይደለም ንግግር። አሁን እሷ ከሳ መጣለች። ማውራት አይጠበቅብንም። እንዳስፈላጊነቱ ትዕዛዝ ይዘን መጥተናል። ለአንተ የመስጠት ግዴታ የለብንም። የፖሊስ መያዣ ነው የያዝነው። ከኛ ጋር ግብግብ ፈጥራለሁ የምትል ከሆነ ዩዌልካም። ከዛ ባለፈ ግን ከኛ ጋር ወደ ህግ ቦታ እንድትሄድ በቃ አሁን እሱ አሁን እንደፈርምላት ነው አይደል የፈለገችው? ፈርምልሻለሁ። ሁሉንም ነገር አሁን እዛ እንጨርሳለን። አሁን እዚህ ጋር ያ ነገር አበቃና አሁን ወደ ህግ ሄደናል። ወጣት ነህ፣ እየሰማኸኝ? ወጣት ነህ አይደለ? ከእሷ ጋር አይደለም ጉዳይ እያልኩኝ ነው። አሁን ወደ ህግ ዞሯል። አሁን ከኔ ጋር ያለ ነገር ሁሉ አበቃ። መጀመሪያ ነበር ከእሷ ጋር የምትጨርሰው። በቃ ቴንክ ዩ። መጀመሪያ ነበር የምትጨርሰው። አሁን ህግ ጋር ያለው መፈረምም ካለብህ ህግ ጋር ሄደህ እዛው ትፈርማለህ። ፈርመህ የምትወጣ ከሆነ እዛው ፈርመህ ትወጣለህ። ከዛ ባለፈ ከኛ ጋር ሌላ ነገሮች እየገባሁኝም ምንም መልስ እየመለስኩኝ አይደለም። ግን ደግሞ እልህ ያሳያችኝ እንዳልፈርም ያደረገችኝ እሷ ነች። በምን ምክንያት ወንድሞቿን ይዛ እየመጣች በጉልበት በምናምን ነገር እንትን ስላላችሁ ቆይ እኔ ላስረዳው። አንተ ዝም በልና እኔ ላስረዳው። አሁን ማለት ነው እነ ኖባ እዚህ ከመምጣታቸው በፊት በአባት በኩል በወንድም በኩል በጣም በብዙ አይነት መንገድ ከአንተ ጋር ለመግባባት ወይም ለመነጋገር ሞክሬያለሁ። ያንን ግን ኢግኖር እያደረክ እየገፋኸው ነበር። ገባ? አሁን ከአቅሜ በላይ ስለሆነ ነው እነሱን ይዤ የመጣሁት። አሁን ደግሞ እኔ እንደዚህ እንነጋገር እንደዚህ እናድርግ ብትለኝ ህግ ይዞታል። እኔ ደግሞ ህግ ከያዘው እኔ አይመለከተኝም። እነሱ ነው የጀመሩት፣ እነሱ ነው የሚጨርሱት። ገባ? እነሱ ጋር እስከሚደርስ ድረስ አልፈርምልሽም ያልኩሽ እነሱን ይዘሽ ስትመጪ ነው አይደል? አልፈርምልሽም ከዛም በፊት ብለኸኛል እንዴ? አሁን ብለኸኛል። እንሂድ ነው ምንም ሌላ ነገር ተከትለን በጣም ተረጋግተን እያወራን ነው። እኮ ሳልሄድ እዚሁ መፍታት እንችላለን። እዚሁ እያወራን ነው። ሄደችበት ርቀት አለ። ጓደኞችን እኔ አንተን እዚች ጋር ትፈተዋለህ ኬዙን ብዬ ባስቀምጥልህ ህግ እሷን ይጠይቃታል። እዚች ጋር ትታረቅ መፍታት የምትችልበት ሰዓት ነበረ አልፏል። አሁን ከህግ ጋር ነው ንግግራችን። እኔ አንተን ይዤ ባልሄድ ህግ እሷን ይጠይቃታል። ኬዙን ለቅቄዋለሁ ብትል እኛ እንትን አይደለንም፣ እቃ አይደለንም። ተነስተን እንመጣው ታዘን ነው እንመጣው። እየሰማኸኝ ነው አይደል? ቀና ብላ አውራ። ትዕቢት ልብህን አይሙላ። እንደዚህ ነው፣ ሁሌ እንደዚህ ነው። ይሄ ልማዱ ነው። አለቃ አይመለከትም። መተናል አይደል? አቸኩል። ስለዚህ አሁን እኛ ጋር ወረቀቱን ታዘዝናለህ እኮ ወረቀቱን ትስጠኝና እኔ ችግር የለውም እኮ እዚሁ ፈርመን እዚሁ ተነጋግረን ምናወራው አማርኛ እንትን ነው። አሁን እነሱ ከስራቸው ነው የመጡት። ከዛ ከህግ የሚከበርበት ቦታ ከዛ ነው እንጂ ለመለያየት ነው አይደል? የሁሉ ነገር ያደረሻል። እዚህ መፈጸም አይችልም። እኔ አልፈርምም ያልኩበት ምክንያት ምንድነው? አሁን እዚህ መፈጸም እኮ አልፈርምም ያልኩት ለምንድን ነው? አሁን እዚህ መፈጸም አይችልም። እኛ ጋር አታወራም ማለት ነው። እዛ ሄደህ ታወራለህ። እኛ አታወራም ማለት ህግ ባለበት ነገር አንድ ወንድም ያዳምጠኛ፣ እኔንም አዳምጠኝ። እሷን አዳምጣት እንደመጣ ሁሉ እኔንም አዳምጣለሁ። እሷን ያዳመጥኳት ቦታ የት ነው እኮ? ችግር የለውም። እዛ ቦታ ላይ ታስረዳኛለህ። እኔ እሰማሃለሁ። መሄዴ ምንም ትርጉም የለውም ስላለው ነው የመጣሁትኝ። እሺ አንድ ነገር ላስረዳክ። እኔ አልፈርምም ያልኩት ከዚህ በፊት የፍቺ ወረቀት እሱኛ አይመለከታል። ማስረዳት የምትችለውን ነገር እዛ ሄደህ ነው ማስረዳት የምትችለው። እኛን የሚመለከተን ታሪክ አለ። በዚህ ልክ መከራከር እኮ ያለው ነገር እኮ እንደ ቤተሰብ ያልቃል ብለን ነው አይደል? ጸጥ የተባለው ነው አይደል? ስልክ አለን አይደል? እኛ አንከታተልም። ወጣቶች ነን እኮ ሁሌ ጉልበት ነው እንደሚገዛ ግን እንደ ቤተሰብ ትፈቱታላችሁ ተብሎ ነው አይደል? እስካሁን በቃ ምንም ሽሩሩ እየተባለ የመጣው እየተንደባለለ የመጣው። አዎ ማለት ከዚህ በፊትም ኬዙ ወደ እናንተ ሄዶ ነበረ። እኔ መውለጃ ጊዜ ስለደረሰ ነው የተጓተተው እንጂ መጀመሪያ የሚያበቃ ጉዳይ ነበር። አሁን ግን ያንን ነገር ስላበቃና ስለጨረስኩኝ ጉዳዩን እንጨርሰው ስለው ነገሩን እየጎተተው ነው። ስለዚህ አብረን ብንሄድና ነገሩ ቢያልቅስ መጥፎ ነገር ውስጥ ባንገባስ? የትም መደወል አትችልም። አዳምጠን ቤተሰብ ጋር ስልኩን ለምን አትቀምጡ? መሄዴ ወደ ጣቢያ ነው አይደል? እየሄድኩኛለሁ። በቃ አለቀ። የፈለገው እዛው ነው መደወል ትችላለህ እኮ። ቤተሰብ ማወቅ አለበት። በጣቢያ ስልክ ትደውላለህ። የመጣው ነው በህግ አግባብ። ሁሉንም ነገር ማድረግ ብትፈልግ ከሆነ እዛ ሄደህ ማድረግ ትችላለህ። አንተ ወጣት ነህ እኮ ብዙ እኮ ለአንተ እኮ እኛም ማስረዳት እኮ አይጠበቅብንም። እሺ ብለህ ነበር መሄድ ነበር። ስልኩን አትቀምጡ እንዴ? ተው አንተ ተረጋጋ። ምንድን ነው አንተ ትዕቢት ብቻ ነው እንደሚያስብ እየሰማኸኝ ነው? እኔ በዚህ ልክ ስለሄዱብኝ ነው እልህ ያስያዙኝ ማለት ነው። ታዲያ እኛ ነው እዛ መሰቃቅለን ነው እንዴ? ወንድሜ
ፕሊዝ እንዴ ህግ መጥቶልኝ ካልተገዛ መቼ ማስገዛ ማለት እዚች ጋር ነው። ጥሩ እሺ፣ እኔ ታዘዝኩ። የሰማኸኝ ነው አይደል? አለመታዘዙ ልክ ነሽ ነበርሽ ማለት ነው። ካሜራ የለቀነች ለምን እንደው ታውቃለህ? አዎ እሺ፣ እንደማይል እርግጠኛ ስለሆንኩኝ ነው። እንራመድ፣ ወደፊት እንሂድ። አዳምጠኝ፣ እኛ ኃይል ተጠቅመን እንወስዳለን። ስለዚህ እኮ አሁን ያ ልጅ የሚያልኩኝ ከህግ በላይ ማንም አይደለም። ሁሉም ከህግ በታች ነው። ግን ደግሞ አንድ ያለ እኮ ከህግ በላይ በታች ከሆነ ነገር እዛ ሄደ መናገር ህግ ካከበርክ እኮ መሄድ ነው። ለምንድን ነው እንደዚህ የምታከራክረው? ምናወራበት ጊዜ አብቅቷል። ከተነው ተረገፈ የምታወራው ምናወራበት ጊዜ አብቅቷል። አሁን ህግ አከብራለሁ ካልክ ህግ የምታከብር ከሆነ እነሱ የምታከብር ከሆነ ሄደን እዛ እናወራለን። በቃ አሁን እዚህ የምናወራበት ሰዓትና ጊዜ አብቅቷል። እዛ እናወራለን። ቆየ ምትወሩበት ሰፊ ቻንስ ነበር። ምንም ሊፈጠር አይደለም። በቃ የጀመርነውን ፕሮሰስ እንጨርሳለን። ገባ? ልጅ እስኪፈጠር ድረስ እስካሁን ድረስ ማውራት ትችሉ ነበር እኮ። እሺ አሁን ፍላጎትሽ ምንድን ነው? የኔ መታሰር ነው ወይ ወረቀት ላይ እንድፈርምልሽ የፈለግሽው? ወረቀት ላይ እንድፈርምልሽ ከፈለግሽ አምጪው ልፈርምልሽ። ህግ እንትን ይሏል። አሁን አዳምጠኝ ይኸውልህ መጣራት ያለበት ህግ ማጣርቶ መታሰር አለብህም ካለ ህግ ነው የሚወስነው። እኔ አይደለሁኝም። አሁን የነሱ ስራ ነው። እኔ በስራቸው አልገባም። ገባ? ፈርመህ መለያየት አለብን ከተባለ እሱንም ህግ ነው የሚፈርመው። ማን ነው የሚወስነው? ገባ? እኛ አሁን መታሰርንም ህግ ነው የሚወስነው። እኔ አይደለሁም። እኛ አሁን ሌላም ክስ ልንመሰርትብህ ነው ማለት ነው። በህግ አለመታዘዝ፣ ለህግም አለመታዘዝ ይጨምራል ክስ። ጣቢያ ሄደ መቆየት ነው የምትፈልገው ወይስ ደግሞ ቶሎ ጨርሰህ መምጣት ነው የምትፈልገው? እኮ ለመጨረስ ማስረዳቸው ነገሮች ይኖራሉ። እዛ ሄደ በህግ አግባብ እንዴት ነው እዚህ ያለቀ ጉዳይ ታውቃለህ? እዚህ እንሂድ እያልን ነው ውስጥ ያለቀ ጉዳይ ታውቃለህ አንተ? የህግ አካል መጥቶ ለእኛስ የሚሰጠን ስም ምንድን ነው? ስለዚህ አንተ በምን ደለልከን ነው የሚባለው? ያኔ እሺ ብትል ኖሮ ወደ ህግ ደረጃ ደርስ እንራመድ። እኔ በጣም በብዙ መንገድ ይሄ እንዳይሆን ታግያለሁ። እሺ እጄ ልቀቁኝ። መራመድ እችላለሁ አይደል? መራመድ እየቻልክ ለምንድን ነው ሰውን በመሀላችን የምታስገቢው? ቆይ ለምን በመሀላችን የምታስገቢው? እዚች ጋር ሆነ ማውራት ትችላለህ እኮ አይደል? እኔ እና አንቺ ለምን አንፈታውም? ቆይ ነገሩ እስከ ዛሬ የት ነበር? አሁን ነው እንዴ እንደምንፈታው የሚታወቀው? በብዙ ነገር እኮ ልጅ ያሳሽኝ የነበረው አንቺ ነሽ አይደል እንዴ? ኧረ እና ታዲያ እኔ ሆንኩ አንቺ ነሽ ልጅ ያሳሽኝ። እነሱን ይዘሽ የመጣሽ እኔን እልህ ውስጥ የከተሽኝ አንቺ ነሽ። እነሱ ከመምጣታቸው በፊት በጣም ብዙ ጊዜያቶች ነበሩ። ዳስታውስ እንደዛ ጊዜያቶች ስራ ታስፈታለህ። አሁን የእነሱ ስራቸው ነው። በቃ አሁን ስራቸውን ይስሩበት እኮ። እሺ እኔ እና አንቺ ስራቸውን እንዲሰሩ እኔ ትቻለሁ። ሁሉንም ነገር በቃ ሁሉንም ነገር እኮ እኔ እና አንቺ እናውራ። በቃ አውርተን እናወራበት ጊዜ አብቅቷል እኮ። እሺ አንዴ ፍቀድልኝ። ማውራት ነው አይፈለግም። ይሄ አውራሽ ይሄዳልኝ እኮ ላውራ መጠጋት አዲስ ነገር ለማፈጥረው ነገር አታወራ። ምንም አያስፈልግም። ስንት ጊዜ አንድ ላይ ኖራችሁ እኮ። አሁን እኮ መጠጋት እኮ ሚስጥር የለውም። ምንም የተለየ ነገር ማለት እኔ እንደዚህ እንዳላደርግ እኮ በጣም ብዙ ጊዜ ታገልኩኝ። እነሱ ስላሉሽ ነው እንደዛ። እነሱ ስላሉኛ ይሄ እኔ ፍላጎት ነው። በፍጹም አይደለም። እኔን ማሳሰር የልጅሽን አባት ኦኬ። ስለዚህ አሁን አንተ እሷ ይሄንን ነገር አታረግም ብለህ የልብ ልብ ተሰምቶ ነው አንተ የፈለግከውን ነገር ስታደርግ የቆየኸው። ይኸውልህ አሁን ችግር የለውም። እኔ ልተው እችል ነበረ፣ ግን ደግሞ እኛ ጋር ሰዓት እየሄደ ነው። ይዘውታል። ምንም ማረጋችን ምንም ማረጋችን ብዙ ስራ ነው ያለን። ከእናንተ ጋር አይደለም እዚህ ጋር ማለት ነው። ልንከራከር ምናምን አይደለም የመጣ ነው። የምንንቀሳቀሰው በሰዓት ነው። አዳም ልክ እንዳንተ ሌላ የምንይዘው ሰው አለ። ልክ እንዳንተ ሌላ የምንፈታው ብዙ በጣም ብዙ ስነ ስርዓት የሚያስይዙት ገባ። ብዙ ህግ የሚያስከብሩ ስራ አላቸው። እኛ ስለተራብን አይደለም ብትሄድ ነው የሚሻለው። ገባ። አንድ ያዳምጥኝ ወንድም። ከመጠን በላይ ኃይል እንድንጠቀም እያደረከን ነው እኮ ነው። ስለዚህ ብትተባበረን ይሻላል። እንሄዳለን እኮ ችግር የለውም። ግን አንዴ ላውራ ከመሄዳችን በፊት ምን እስካሁን የምታወራበት ጊዜ ነበረ። ያንን ጊዜ መጠቀም ነበረ። ስለዚህ አሁን አልሄድም ነው የምትለው እንዴ? አልሄድም ነው ወይ የምትለው? አንተ ነህ ለማስፈረም ሞከርና የህግ አካል ይዘን መተን ምሻትልም እንዴ? እዚህ መሀል ላይ እንዳገባ እያያችሁ ታር እንዴት እንደሚያያችሁ ትቢት ይወጥራል እንዴ? ኖባ ተረጋጋ። እኛ ምስክር ነን። እሺ እንዴ? አዎ በጌው ሰምተኛል አይደል? እኛ ምስክር ነን። ጉልበት ለመጠቀም ሞከርኩ ይሄን ነገር ለመፍታት። አለቃ ይኸውልህ ኖቤል እባላለሁ። ኖቤ እኛ ምስክር ነን። እኔ ለአንድ ሰው ለሶስት ሰው መሰክራለሁ። ከአንተ በላይ ምስክር ሆነአለሁ ማለት ነው። ስለዚህ ኃይለ ቃል መጠቀም አችልም። እኛ ጋር እኔ ምንም አላልኩትም። እያያችሁት አይደል? ብዙ ነገር ለስካለባት ይኸው እንዴ እሷ ታወራለች በተደጋጋሚ እኮ። እኔ አንድ ነገር እንገር ቤተሰቦችን እንዳለማሳዘን ነው። ጉልበት መጠቀም አጋኝ አይደለም። እህትናት አሁን እንደዚህ ሊያደርግህ ይችላል። ኖቤል አሁን ካሁን በኋላ ይኸውልህ በቃ
ዝም በለና እኔ እና እሱ እናውራ። እሱ ከኛ በላይ ሆኖ አይደለም አሁን ምን ለምነው እኮ የሆነ ነገር አሁንም ልንገርህ፣ አንድ ወንድም ያዳምጠኝ፣ 2 ደቂቃ ስጠኝ። ይሄ ልጅ ነው የእሷን ሀሳብ እየቀያየረ ወለደች ሴትዮ በማንም ሀሳብ የምትመራ አይደለች። ቴንክ ዩ እየሰማኸኝ በራሷ ሀሳብማ ቢሆን ኖሮ እንደዚህ አታደርግም ነበር። ሩታ ልታደርግ አትችልም። ይሄንን እዚህ ጋር እኛ ሁላ እናስታርቅህም ብዙ እኮ መሄድ እኮ አይጠበቅብህም። እንደፈለክ እየሆንክ የነበረው ከኛ ጋር ፕሊዝ ይሄን ማድረግ አትችልም ነው። በህግ በፍቅር እንደዚሁ እንዳማረብህ ሂድ። እሺ ቢያንስ አሊያ ይኸውልህ የወደደም ልብ ይጠላል። መጨከን የምችልበታለሁ ወይ ገባ? በቃ ይሄንን እንዳደርግ ያደረከኝ ደግሞ አንተ ራስህ ነህ። እኔ አሁን ስለዚህ አሁን ምን ያለብን ኩስስ ብለህ ትወጣለህ። እሺ ሩታ ለመጨረሻ ጊዜ ለለምንሽና እኔ አትለምነኝ። አበቃ እኮ ምን እንዳደርግልህ ነው የምትለምነኝ? ቆይ ፍላጎትሽ ምን ማለት በቃ እስቲ አንዴ ቁም ነገር የሆነ ነገር እስኪ እስካሁን ግብ ነው የምታወራው። አንድ ቁም ነገር እስኪ አውራት። ምንም የምናወራው ነገር የለም። የምናወራውንም እዛ ሄደን እናወራለን። ሰማኸኝ እኮ እኔና አንቺ እንድንለያይ ይሄ ነው ፍላጎቴ። አዎ ይሄ ነው ፍላጎቴ። በቃ አዎ በቃ ለዛ ነው ለመፈረሙ ለምንም እየቸኮልሻለሽ። አዎ ለዛ ነው የቸኮልኩት። አሁን ደግሞ ይኸውልህ ህግ አለ። በህግ አግባብ ደግሞ አንተም ግብረ አበሮችም የሚቀጣው ሁሉም የዋጋውን የልኩን ያገኛል ማለት ነው። ስለዚህ አሁን በክብር ትወጣለህ ወይስ ሌላ ነገር ውስጥ እንግባ? እኔ አይመለከተኝም። ወንጀል አልፈራሁኝም። ገባሽ? ከማንም ጋር በሆነ ስለዚህ ጽድቅና ወረቀት ላይ ፈርምልሻለሁ። ጽድቅ ነበር አስተዛሬ ድረስ እየሰራ ነበር ነገር ልንገር፣ የፍቺ ወረቀት ነበር ወይ የምታወራበትን ጊዜ ሰከናል አይደል? ጽድቅ ነው ስትሰራ የነበረው። በጣም የሚያጸድቅህንና የሚያስከብርህን እሺ ልንገር፣ አንዴ አዳምጠኝ። እንዳውራ እኮ ጊዜ አልሰጣችሁኝም። ከዚህ በላይ እንዴት አይነት ጊዜ ይስጡክ? ከዚህ በፊት ሰማኝ የራሴን ላይፍ መኖር ጀመርኩኝ። እየሰማኝ ነው። መምጣታችን የሆነ ሚስቴክ ስላለ ነው አይደለ? እሺ የለም ስህተት አምጪው ልፈርምልሽ እያልካት ነው አይደል? እሱ ያልፈታ የተከሰስክበት ጉዳይ ታምንበታለህ። ስለዚህ ተባባረን ፕሊዝ። አሁን እንራመድ። እኛ ጋር ብትወስነሽ ነው ብትይ ነው የሚሻለው እኮ ወስነሽ እኔ ላይ ወስነሽ ይሄን እንዳደረገ ያስቀጥልከኝ አንተ ነህ። ምንም ማለት ነው። ይሄን ነበር የምትፈልገው ነው።